የጀዋርን ልክና የጀዋርን አስተሳሰብ ማየት ከፈለጋችሁ ዶክተር አብይ ባህር ኃይል፣ አየር ኃይል፣ እግረኛ ሰራዊት፣ ፌደራል ፖሊስ አዘምኖ ኢትዮጵያ መያዝ የሚያረጋትን ቁመና ሲያረግ ጀዋር ግን የሚለጥፍልህ አንድ ሚሊሻ ሰከረ ነው። ሉክ ዘጋፕ ጭራሽ እኮ ልታቀራርበው የምትችለው አይደለም። እኔ ከሱ ጋር አብሬ ስጠራው ከዶክተር አብይ ጋር አብሬ ስጠራው በጣም አፍራለሁ፣ እሸማቀቃለሁ። ራሴ እጅግ በጣም ያነስኩ ይመስለኛል። በወረቀት ላይ የተጻፈ ፒቲሽን ዳኞች የሆነ ነገር አቃቤ ሕጎች ምናምን ጠየቁ፣ ይጠይቃሉ። ኢትስ ኮመን ይጠይቃሉ። የመብት ጥያቄ መንግስት ደግሞ መልስ ይሰጣቸዋል። ከዛ ምን ሆነ ይሄ ሰውዬ አቤቱታ አሰሚ ኦሬዲ እኮ አሰምተዋል እኮ መንግስት ደርሶታል። እኛ ምን አድርጉ ነው የሚለን ጀዋር አውቀን እንድንነሳ ዶክተር አብይ ላይ ይሄ ሁሉ ልማት እያየን የሆነ ቦታ አቃቤ ሕጎች ጥያቄ ጠይቆ እሺ ጥያቄ ሲጠይቁ እኮ እነዛን አቃቤ ሕጎች እዛው የሚመልስላቸው አመራር አለ፣ ዶክተር አብይ አይደለም። ከዚህ በኋላ ባለፈው እንዳነሳውላችሁ አቶ ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ፖለቲካሊ ሞቷል። ኦፌኮም ይሁን ምን በምንም ተአምር ኢትዮጵያ ከዚህ በኋላ አቶ ጀዋር መሐመድ የሚባል ባለስልጣን አይኖራት። ተውት ፕሬዚዳንት ፕራይም ሚኒስትር ምናምን ቀርቶ የስልጣን ነገር ውስጥ አይኖራት። ዛትስ ዋይ ፖለቲካሊ ዴድ ነው የምላችሁ። ኢቭን አይደለም በኢትዮጵያ ደረጃ በኦሮሚያ ደረጃ የካቢኔ አባል መሆን አይችልም አቶ ጀዋር ምንም ነገር ቢለዋወጥ ማለት ሶ ፖለቲካሊ ዴድ ነው።